ዛሬ ወደዚህ ስመጣ የጌታ መንፈስ በልቤ ሞላው ቃል መጽሐፍ አስቴር ላይ ያለ ቃል ነው። መጽሐፍ አስቴር ምዕራፍ 9 ላይ ያለ ቃል ነው እና በአዲሱ ትርጉም ላንብበውና ከዛ እናንተ ጋር ባለው ደግሞ በደንብ ታዩታላችሁ። አዳር በተባለው በ12ኛው ወር 13ኛ ቀን በንጉሥ ትእዛዝ የወጣው አዋጅ የሚፈጸምበት ዕለት ነበረ። በዚህም ዕለት የአይሁድ ጠላቶች የበላይነቱን እንደሚያገኙ ተማምነው ነበረ። ሁኔታው ግን ተለወጠና አይሁድ በሚጠሏቸው ላይ የበላይነትን አገኙ ይላል። ጌታ ይባረክ። በአሮጌው ትርጉም ደግሞ አዳር በተባለው በ12ኛው ወር ከወሩም በ13ኛው ቀን ጠላት በአይሁድ ላይ ሊሰለጥኑ ባሉበት በዛ ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ ይላል። ጎናችሁ ያለውን ሰው ዛሬ ነገር የሚገለበጥበት ቀን ነው በሉት። አዋጅ የሚገለበጥበት ቀን ነው በሉት። አሜን ነው። የሆነ የምናወራው ታሪክ ትክክል ነው፣ የአይሁድ ነው። ግን ዛሬ ስለሆኑ ስለ አይሁድ በዛ ዘመን ስለነበሩ የአይሁድ ሰዎች ላወራችሁ ሳይሆን ስፔሲፊክሊ በዚህ ጉባኤ ለሚመለከታቸው ሰዎች አድሬስ አድርጌ ነው ማወራው። ጎናችሁ ያለውን ሰው ጨበጥ አድርጉትና ነገሩ ይገለበጣል በሉት። ኢየሱስ ያድናል። ዛሬ የሰማችሁት አዋጅ ሊኖር ይችላል። ሰምታችሁ የመጣችሁት ጉዳይ ሊኖር ይችላል። የምትፈሩት ኬዝ ሊኖር ይችላል። በኢየሱስ ስም በትንቢት መንፈስ ነው የምናገለግለው። አዋጁ ይገለበጣል። ግዴላችሁም ጫና አድርጉና ጎናችሁ ያለውን ሰው ዛሬ ነገሩ ይገለበጣል በሉት። ሃሌሉያ! ኢየሱስ ያድናል። ይሄ መጽሐፍን ቅድም እንዳልኳችሁ የአስቴር መጽሐፍ በመጽሐፍ ቅዱሳችን በሴት ስም ከተጻፉ ሁለት መጽሐፍት መካከል አንደኛው የአስቴር መጽሐፍ ነው። አንደኛው እንደምታውቁት የሩት ነውና በሴት ስም የተጻፉ ሁለት መጽሐፍት መካከል ይሄ አንደኛው የአስቴር መጽሐፍ ነው። በአስቴር መጽሐፍ ውስጥ አንድም ቦታ እግዚአብሔር የሚል ቃል የለም። ነገር ግን የእግዚአብሔር የስውር እጅ ሲንቀሳቀስ የሚታይበት የእግዚአብሔር አደራረግ በሙላት ያለበት መጽሐፍ ነው እና ታሪኩ እንደምታውቁት መጽሐፉ ሲጀምር በንጉሱ በአርጤክሰስ ዘመን ከባቢሎን ምርኮ 100 ዓመት በኋላ ማለት ነው። እነዚህ የአይሁድ ሰዎች ወደ መጀመሪያ ምድራቸው ሊመለሱ ባሉበት በሶስት ዙር እየተመለሱ በነበሩበት ጊዜ የመጀመሪያው በዘሩባቤል በእዝራ በነህምያ እየተመለሱ ባሉበት ጊዜ እየተበታተኑ እየተበጣጠሱ እየሄዱ ባሉበት በዛ ወቅት ንጉሱ አርጤክሰስ በ127 ሀገሮች ላይ በሚገዛበት ከህንድ እስከ ኢትዮጵያ በሚያስተዳድርበት በጣም ትልቅ ኢምፓየር በገነባበት በዛ ዘመን የተፈጸመ ታሪክ ነው። ጌታ ይባረክ። ሃሌሉያ። እንግዲህ በዛ ወቅት ነው ይሄ ታሪክ የተፈጸመው። ወደ በኋላ መለስበታለሁ። ለመግቢያ ያክል ልናገረው። ጌታ ይባረክ። እስከ ዛሬ ድረስ በአይሁድ የሚከበር አንድ በዓል አለ። ፑሪም ወይም ፉሪም ይሉታል። ይሄ ፑሪም ወይም ፉሪም የሚባልበት በዓል ቅድም እንደነገርኳችሁ አይሁድ ሊጠፋ ከምድረገጽ ከ127 ሀገር አይሁድ የሚባል ከምድረገጽ ሊጠፋ አዋጅ ታውጆበት በነበረበት ቀን እግዚአብሔር ጣልቃ ገብቶ የአይሁድን ዘር ያስቀጠለበት ታሪካዊ በዓል ስለሆነ ይሄንን በዓል ሲዘክሩ ሁሉ ጊዜ የሚያወሩት ይሄን ቀን ነው። ይሄንን ቀን ምክንያት አድርገው አዳር ማለት ልክ አሁን ነሐሴ እንደምንለው በእኛ ማለት ነው። የዓመቱ 12ኛ ወር ማለት ነው። በወሩ ደግሞ በ13ኛው ቀን ማለት ነሐሴ 13 ማለት ነው። ስለዚህ ዛሬ ለእናንተ እንዲመቻችሁ እንደዚህ አድርጉና የካቲት 29 በሉ። ጠላት በቅዱሳን ላይ አውጥቶ የነበረውን አዋጅ ሊገለበጥ ቅዱሳን የበላይነቱን ያገኙበት ቀን ነው በሉና አውጁበት። ጎናችሁ ያለውን ሰው ዛሬ ላንተ ታሪካዊ ቀን ነው በሉት። የፑሪም ወይም የፉሪም በዓልን የምታከብርበት ቀን ይሆንልሃል በሉት። አሜን ትላላችሁ? ኢየሱስ ያድናል። ይሄ ቀን በጣም ታሪካዊ ቀን ነው። እንዳልኳችሁ በዚህ መጽሐፍ ውስጥ ምናቃቸው በጣም ፌመስ ሰዎች አሉ። እነ መርዶኪዮስ፣ እነ ሃማ፣ እነ አስቴር እና እነዚህን የመሳሰሉ ሰዎች ያሉበት መጽሐፍ ነው። በጣም ብዙ ጊዜ በመዝሙር ሰምታችሁታል። ምናልባት ግን ዲቴይሉን ትንሽ ገባ እያልኩ ለማውራት ሞክራለሁ እና ቅድም ፕሮፌሰር ሲናገር ነበረ ይሄንን በመዝሙር ብሎታል። ዛሬ ደግሞ በስብከት ይለዋል ብሏል። ስለዚህ ነብይ ስለሆንክ ቀድመኛልና ጌታ ይባረክ። ኢየሱስ ያድናል። ይሄን እንደማገለግል በእርግጥ አላወራንም፣ ግን ደግሞ በልቤ ያለው ቃል ይሄ ስለነበረ ነውና ስለዚህ የጌታ ቀን ነው ማለት ነው። የጊዜው መልእክት ነው በሉት ጎናችሁ ያለውን ሰው። ኢየሱስ ያድናል። የመጀመሪያው ምዕራፍ ላይ ምናቀው ታሪክ አለ። ይሄ ንጉሱ ድግስ አዘጋጀ
በቤተ መንግስቱ ከ127 ሀገሮች የተውጣጡ መኳንንቶችን ሹማምንቶችን ጠራና ድግስ አዘጋጀ። ለ7 ቀን የሚቆይ ድግስ። በዛ ድግስ ላይ ይበላሉ፣ ይጠጣሉ፣ ይደንሳሉ። ታውቃላችሁ አህዛብ ናቸው። ስለዚህ ሕግ የላቸውም እነሱ እንደ አይሁድ አይደሉም። ስለዚህ መስከረም ይፈቀድላቸዋል። በዛ መጽሐፍ ላይ እንደምንሰማው በ7ኛው ቀን ንጉሱ ከበሉ ከጠጡ በኋላ ሰከረ ይላል። አርጤክስስ ሰከረና ምሽት ላይ ሚስቱ የነበረችውን አስጢንን ወደ ቤተ መንግስቱ አስጠራት። የንግስናውን ትልቅነት ግዙፍነት ለመኳንንቶቹ አሳየና ሲጨርስ አልበቃ ሲለው የሚስቴን ውበት ደግሞ አሳያለሁ አለና ወደ መድረኩ ሲጠራት እቺ ንግስት አስጢን የምትባል ሴት አልመጣም አለች። አልመጣም፣ እኔም ለራሴ ሌላ ድግስ አዘጋጅቻለሁ፣ አልመጣም። ሴቶችን ጠርቼ ለብቻዬ ደግሞ የእቴጌዎች ፕሮግራም አለኝና አልመጣም አለችው። ከዛ በኋላ ንጉስ ተቆጣ፣ ሰክሯል። ከዛ በኋላ በዛ በሰከረበት መንፈስ ሕግ አወጣ። እቺ አስጢን ከዚህ በኋላ ገለል ልትደረግ፣ ሌላ ሚስት ትዘጋጅልኝ፣ በከተማው ላይ ያሉ ቆነጃጅቶች በሙሉ ይምጡና የቁንጅና ውድድር ይደረግ፣ ለኔ ሌላ ሚስት፣ ሌላ እቴጌ፣ ሌላ ቀዳማዊ እመቤት ፈልጋለሁ አለ። ጎናቸው ያለውን ሰው አስጢንን ነገር ፈልጎ ነው ያስወጣት ጌታ በሉት። ዝም ብሎ አይደለም የወጣቸው አስጢን። አስጢን ባትወጣ አስቴር አትገባም ነበር። አስቴር ባትገባ የአይሁድ ታሪክ አይቀጥልም ነበር። ጎናቸው ያለውን ሰው አንዳንዱን ነገር እግዚአብሔር ሆን ብሎ ነው ያደርገው በሉት። በአንድ ምዕራፍ ከህይወት የወጣ ነገር ካለ እግዚአብሔር አውቆ ነው ያደረገው በሉት። አሜን ትላላችሁ? እቺ ንግስት አስጢን የምትባል ሴት ያለ ወትሯ ተበተች። ይዛቅ አልችልም አለች። ንጉስ ነው ሰውየው፣ ልትታዘዝለት ይገባል። ከዛ እንደዚህ ያሉ እቺ ሴት ያደረገችውን ነገር የአገሩ ሴት በሙሉ ካወቀ ነገኛ ላይ ነውና እንዲህ አይነት ችግር የሚፈጠረው ንጉስ የሆነ ነገር አድርጋሉት ሲሉት እንደዚህ ያለ ኖ ከዚህ በላይ ልታገሳት አልችልም፣ አስወጧት አስጢንን ሲል በፋርስና በሜዶን ደግሞ አንዴ የወጣ ህግ ወጣ ነው አይቀየርም። ጧት ሰውየው ወደ አይምሮ ሲመለስ ህግ አውጥቷል። ኦሬዲ አስጢንን መልሶ ሊያስገባት አይችልም። ስለዚህ ሌላ ሴት መምጣት ነበረባት። ሁለተኛው ምዕራፍ ላይ አስቴር መጣች። ጎናቸው ያለውን ሰው ሁለተኛው ምዕራፍ ላይ አንተ ነገር ይጀምራል በሉት። ዛሬ ላንተ ነገር የሚጀምርበት ቀን ነው በሉት። አሜን ነው ወይ? ኤው እቺ አስቴር ያለ እናት ያለ አባት ያደገች ሴት ናት። መጽሐፍ ሲነግረን በአጎቷ በመርዶኪዮስ ያደገች ናት። በጣም ብዙ ችግር ያለባት፣ ሐዘን፣ ሮሮ፣ የውስጥ ጥያቄ ያለባት፣ በጣም ኢሞሽናል ትራውማ ያለባት፣ ብዙ ቻሌንጅ ያለባት ሴት ናት። ይሄንን ሁሉ ተቋቁማ ግን እንደዚህ አለች፣ ግቢ ካልከኝ እገባለሁ አለች። ግቢ ካልከኝ እገባለሁ። መርዶኪዮስ እንደዚህ ያላት አይ ልክ ነው። ከሮያል ፋሚሊ የመጡ ብዙ ቆንጆች ሊኖሩ ይችላሉ። ቁመተ ሎጋ የሆኑ ሰልካካ መልከኛ የሆኑ እንከን የማይገኝላቸው ሴቶች ሊኖሩ ይችላሉ። አንቺ ግን ስትገቢ ሞገስ ይዘሽ ነው የምትገቢው አለ። ጎናቸው ያለውን ሰው ሞገስ ይዘህ ነው የምትገባው በሉት። ዝም ብለህ መልክህን ይዘህ አትገባም፣ ሞገስ ይዘህ ትገባለህ በሉት። አሜን የሚለኝ ሰው አለ ወይ? ዛሬ በሞገስ መግባት የሚፈልግ ሰው አለ? በኢየሱስ ስም ልባርካችሁ፣ በሞገስ ግቡ። ይገርማችኋል። እቺ አስቴር ስትመጣ እንዳልኳችሁ ነው የሰው ሀገር ሰው ነች። ቋንቋውን አታውቀውም፣ ባህሉን አታውቀውም። በጣም ብዙ ነገር ይዛ ነው የገባችው። ግን ስትመጣ ብቻዋን በነጠላው አልመጣችም፣ መንፈስ ይዛ ነው የመጣችው። አሜን ነው ወይ? ኢየሱስ ያድናል። ተመደበላት አንድ ሰው፣ ባለሟሎች ተሰጧት። ለ12 ወር ግማሹን ወር በሽቶ ግማሹን ወር በከርቤ እየታሸሽ ለንጉሱ እንድትዘጋጅለት አደራ ተብሎ ለአንድ ሰው ተሰጠው። ባለሟሎች ተሰጣት። እቺ ሴት ገባች፣ እየታሸች ለ12 ወር ቆየች ማለት ነው በቤተ መንግስቱና እንደምታውቁት በዛ ምዕራፍ ውስጥ እግዚአብሔር ጣልቃ እየገባ የሚሰራቸው ስራዎች ነበሩ። መርዶኪዮስ ያለ መናወጥ በንጉስ ደጃፍ ቁጭ ብሏል። ቁጭ ያለ መናወጥ። በዛ መሃል ሃማ ደግሞ በንጉሱ ፊት ትልቅ ሞገስ ያገኘበት በራሱ ደብዳቤ የንጉስ ማህተም መጥቶ ለ127 ሀገሮች የሚያዝበት ከሹማምንቶች ሁሉ በአርጤክስስ ፊት ተቀባይነት ያለው ሁለተኛ ሰው ሆኖ የቆመበት ቦታ ነው። በዚህ መሃል እግዚአብሔር ጣልቃ ገባ። ኧረ ኢየሱስ ያድናል። የፈለገ ይሁን ጠላት በዛ እየሄደ ያንተ ነገርም በዚህ ይሄዳል በሉት። አሜን 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 አሜን። የዛ ይውላችሁ ክፉ ነው የምትሉት በዛ በኩል እያደገ የእናንተ ነገር በዚህ ጋር ይሄዳል። አሜን 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 አሜን።
ይኸው ውጤቱ ያንተ ነው፣ መጨረሻው ያንተ ነው፣ ድሉ ያንተ ነው በሉት ጎናቸው ያለውን ሰው። የፈለገ ቦታ ያዝ፣ ይመቻች፣ ግድ የለም ይደላደል አለው ቀን። አሜን አሜን አሜን። ተመቻችቶ ሊሆን ይችላል ለጊዜው ስታዩት፣ ሄደኩ ወጣኩ እንዴት ነው ከዚህ በኋላ የሚሆነው ምና ልትሉ ትችላላችሁ። ኢትስ ኦኬ ሪላክስ አድርግ በሉት ጎናቸው ያለውን ሰው። ሪላክስ አድርግ በሉት። እግዚአብሔር ያለው ሰው አይፈራም በሉት አጠገባቸው ያለውን ሰው። አሜን ነው። ይገርመኛል ሃማ በዚህ በኩል በጣም እየጨመረ እያደገ እየሄደ መርዶኪዮስ ምንም አይመስለው ቦልድ ነው። እና ይሄ ነገር እየረበሸው የመጣው ሃማ እንደዚህ ያለ፣ በመካከላችን የሆነ ማይነር የሆነ ህዝብ አለ። ማይነር ናቸው ግን አመፀኞች ናቸው፣ ኃይለኛ ናቸው፣ የራሳቸው ህግ አላቸው፣ ለኛ ህግ አይገዙም፣ አይተዳደሩም፣ የራሳቸው አቋም አላቸው። እነማን እንደሆኑ ንጉስ አለና አቀረበ። በዚህ መካከል ህግ አስወጣ። ጸቡ ከአንድ መርዶኪዮስ ጋር ነው እየተገዳደረው ያለው፣ አንድ መርዶኪዮስ ነው። ደብዳቤ ግን ያጻፈው 127 ሀገር ላይ ያለ የአይሁድ ህዝብ እንዲጠፋ ነው፣ እንዲጠፋ። ስለዚህ ጸቡ የግል አይደለም፣ ዋን ቱ ዋን አይደለም ጸቡ። ይሄ ሰውዬ ከበስተጀርባው ያለ አንዳች ኃይል አለ። መጽሐፍ ሲናገር እንደዚህ ይላል፣ ሃማ ከአማሌቅ ወገን ነበር ይላል። አማሌቃዊ ሃማ፣ የአጋጋዊው ልጅ አማሌቃዊው ሃማ ነው የሚለው። አማሌቅ ደግሞ ማለት የእግዚአብሔር ህዝብ ታሪካዊ ጠላት። ትዝ ይላችሁ ከሆነ እስራኤል ከግብጽ ምድር ወጥቶ ወደ ከነዓን በሚሄድበት ጊዜ እየቀደመ መንገድ የሚዘጋ ነበረ። ይሄንን ህዝብ እግዚአብሔር አጠፋዋለሁ ብሏል። ወይኔ ወይኔ ወይኔ፣ ጎናቸው ያለው ሰው የእግዚአብሔር ህዝብ ጠላት ይጠፋል በሉት። አቤት 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 አቤት። ምን እያልከን ነው ፓስተር ቴዲ ካላችሁ፣ የእናንተ ጠላት የእግዚአብሔር ጠላት ነው። ታውቃላችሁ ይሄንን? እናንተን የሚገዳደራችሁ እናንተን አይደለም እየተገዳደረ ያለው፣ እግዚአብሔርን ነው እየተገዳደረ ያለው። እሱን ደግሞ ራሱ እግዚአብሔር እንደዚህ ብሎ አጠፋዋለሁ። አሜን ትላላችሁ? ዘጸአት 11 ዘጸአት 25 ሄዳችሁ ማየት ትችላላችሁ። እግዚአብሔር አማሌቅን አጠፋዋለሁ። በኢያሱም ሊያጠፋው ሞክሯል። ከሙሴ ጊዜ ጀምሮ ለሳኦል እንኳን የመነሳቱ ምክንያት፣ ሳኦል የመቀባቱ ምክንያት አማሌቅን እንዲያጠፋ ነው። ሳኦል የተሰጠውን የቤት ስራ በአግባቡ ስላልተሰራ መንግስቱ ተቀደደችበት። እግዚአብሔር እየተከታተለ አማሌቅን ለማጥፋት ይሞክር ነበር። ይሄ አማሌቅ ነው እንግዲህ ጊዜ ያገኘው ብሎ በንጉሱ በዚህ በአርጤክስስ ዘመን ሰርጎ ገብቶ በዚህ በኩል አይሁድን ለማጥፋት ቦታ ሲያመቻች የነበረው ሃማ ከበስተጀርባው የአማሌቅ መንፈስ አለ። ጸቡ ከመርዶኪዮስ ጋር አይደለም፣ ጸቡ ከአይሁድ ጋር ነው። ወይኔ ወይኔ ወይኔ፣ ጎናቸው ያለው ሰው አማሌቅን እግዚአብሔር አጠፋዋለሁ እያለ ነው በሉት። ይኸውላችሁ በጣም ብዙ መለኮታዊ ጣልቃ ገብነት ያለበት መጽሐፍ ነው። መርዶኪዮስ ቁጭ ባለበት ሁለት ሰዎች ሴራ ሲያሴሩ ሰማ፣ ገበታና ታራ የሚባሉ። እነዚህ ሰዎች የሰሩትን ሴራ ለአስቴር ውስጥ ላከ፣ ተጻፈና ሰዎቹ ተገደሉ። ታሪክ ሆኖ ተቀመጠ። ታሪክ ሆኖ ተቀመጠ። በኋላ ነግራቸዋለሁ። ታሪክ ሆኖ ተቀመጠ። አንዳንድ ነገራችሁን እግዚአብሔር ለሆነ ቀን ያስቀምጠዋል። ጎናቸው ያለውን ሰው አንዳንድ ነገርን እግዚአብሔር ለሆነ ቀን እያስቀመጠው ነው በሉት። ነገር ሲፈልግ መዞ ያወጣዋል በሉት። አሜን ነው ወይ? እኔ በጌታ ቤት እያገለገልኩ እኔ እየደከምኩ እሰይ ጥሩ ነው። ለሆነ ቀን እየተቀመጠ ነው። ኧረ አሜን ትላላችሁ? ይገርማችኋል። ይሄ ሃማ የአይሁድን ህዝብ ለማጥፋት ቆርጦ በተነሳበት በዛ ወቅት መርዶኪዮስ ወደ ውስጥ መልእክት ላከ። ማን ያውቃል ለዚህ ቀን ቢሆንስ የገባሽው አላት አስቴር። ለዚህ ቀን ቢሆንስ የገባሽው ማን ያውቃል? አንቺ ንጉስ ቤት ስለሆንሽ ተርፋለሁ ብለሽ እንዳታስቢ፣ አይሁድ ላይ በሙሉ የዘር ማጥፋት ጄኖሳይድ ታውጇል አላት። ስለዚህ ማድረግ የምትችው አንቺ የንጉሱ የቅርብ ሰው ነሽ፣ ግቢ አላት። 30 ቀን አልሞላኝም፣ እንዴት ነው ወደ ንጉሱ የምገባው? ዝም ብሎ እኮ አይገባም ንጉስ ጋር አለችው። 30 ቀን አልሞላኝም እኔ ከገባው፣ ከ30 ቀን በኋላ ንጉስ ሲፈቅድ ብቻ ነው መግባት የሚቻለው፣ እኔ መግባት አልችልም አለችው። አይ ያለ ህግ ትገቢያለሽ አላት። ጎናቸው ያለውን ሰው ያለ ህግ ይገባል በሉት። ያለ ህግ ትገቢያለሽ። አሜን ነው ወይ? እንግዲያውስ አለች፣ እቺ የተማረች ነች። አቤት አቤት አቤት፣ የተማረች ነች። ዝም ብዬ አልገባም አለች። ጾም ጸሎት ያዙልኝ አለች። እኔም ከደንገሩ ጥሮቼ ጋር እጸልያለሁ። የዛኔ ስገባ በነጠላው ስለማልገባ ንጉስ ዘንጉን ይዘረጋልኛል። ጎናቸው ያለውን ሰው ዝም ብለህ እንዳትገባ በነጠላው በሉት። ሞገስ ይዘህ ትገባለህ፣ ይሳካልሃል በሉት። ቅባት ይዘህ ትገባለህ፣ ይከናወንልሃል በሉት። አሜን ነው ወይ? ዝም ብዬ አልገባም አለች። 3 ቀን ጾም ጸሎት አወጀች። እናንተም ጸልዩልኝ
እኔም እጸልያለሁ ከዛ በኋላ የሚሆነው እናያለን አለች። ከ3ቱ ቀን ጾምና ጸሎት በኋላ ወደ ንጉሱ መጣች። ንጉስ ራት ልጋብዝህ እፈልጋለሁ። ጌታ ይባረክ። ሀምብል ናት፣ ዋይዝ ናት፣ የተማረች ናት፣ የተቀባች ናት፣ ታውቅበታለች አደራረጉን አካሄዱን። እሺ ሰውየው ንጉስ ዘረጋላት፣ ተቀበላት። ስትመጣ በኔክስት ዴይ ሃማን ይዘውና አለችው። ታውቃላችሁ የዛ ዕለት ማታ ንጉሱ እንቅልፍ አጥቶ አደረ ይላል። እንቅልፍ አጥቶ አደረ። ታውጇል፣ አይሁድ በሙሉ እንዲጠፋ አዋጅ ወጥቷል። ከ127 ሀገር በፈጣን ሰረገሎች ተልኳል ደብዳቤ፣ ይጨፍጨፉ ይገደሉ አንድም እንዳይተርፍ ተብሎ። ከኔ ጋር ናችሁ? በዚህ መሃል ነው ንጉስ እንቅልፍ አጥቶ አደረ። ግዴላችሁም ጎናችሁ ያለውን ሰው ኬዝን ያዘው ሰው ዛሬ አይተኛትም በሉት። እንቅልፍ አጥቶ ነው የሚያድረው በሉት። ያ በደና ቀን ያረካት ነገር ትነበባለች፣ ተጎትታ ትወጣለች በሉት። አሜን ነው ወይ? ሰውየው ይሄ ይመጣል ብሎ አይደለም እኮ የጻፈው። ታውቃላችሁ ለንጉሱ ያኔ ገበታና ታራ ሲያደርጉት የነበረው ሴራ ማን እንዳደረገው ንጉስ አርጤክስስ አያውቅም። ተጽፎ ተቀምጧል። እንዴ ማን ነው ይሄን ያደረገው? መርዶኪዮስ። ታዲያ ይሄ መርዶኪዮስ የሚባል ሰው ምን ተደርጎለታል አለ። አረ ምንም አልተደረገለትም ንጉስ። ኦኬ ግዴላችሁም ጎናችሁ ያለውን ሰው ዛሬ መዝገብ ይገላበጣል በሉት። ዛሬ ያንተ መዝገብ የሚገላበጥበት ቀን ነው በሉት። የተረሳ እንዳይመስልህ አሉት። ቀን ሲመጣ ይታወሳል በሉት። አሜን የሚለኝ ሰው አለ ወይ? አዎ ቀን ሲመጣ ይታወሳል። አረ አሜን። ዛሬ እኔ ነገር ተረስቷል ለሚሉ ሰዎች ዛሬ መዝገብ የሚገላበጥበት ይገላበጣል። ምን ተደርጎለታል ለመሆኑ ትባያለሽ? እቺ ሰው ጥሩ ነገር ተደርጎላታል? የሰራችውን ስራ የሚመጥን ነገር ተደርጎላታል? አረ አሜን ነው። አረ አሜን ነው። ውይ ዛሬ በዓል የሚያከብሩ ሰዎች ነው ማየው። የምስጋና ጊዜ የሚያዘጋጁ ሰዎች ነው ማየው። የተረሱ የመሰላቸው እግዚአብሔር ሲያስባቸው እግዚአብሔር እኮ አሰበኝ ብለው ምስጋና የሚያዘጋጁ ሰዎች፣ ድግስ የሚደግሱ ሰዎች። ጎናቸው ያለው ሰው ተራው ያንተ ነው በሉት። አዎ ምን ተደርጎለት? አረ ምንም አልተደረገለት። በማለዳ መጣ ሴረኛው። እቺ በማለዳ መጣ፣ ተንቀሽቅሾ መጣ። ሲችልበት ደግሞ ማቀሳሰር፣ ሃማ ሲችልበት ማቀሳሰር በጣም ነው የሚችለው። አንተ ምን አይነት ሴረኛ ሰው እንደሆነ። በማለዳ ሲመጣ እንዴ ንጉስ ለሚወደው ምን ይደረግ? በቃ ምን ይደረግለት? ሊያከብረው ዘንድ ለሚወደው ምን ይደረግለታል? ያው እኔ ነኝ አለ። መቼም ንጉስ የሚወደው እኔ ነኝ። ስለዚህ አሪፋን እመርጥለታለሁ። ግዴላችሁ ማጠገባችሁ ጠራት በራሱ አንደበት አሪፋሪፉን ይመርጥልሃል በሉት። አሪፋሪፉን ለራሴ ነው ብሎ ስለሆነ ያሰበው ቆንጆዋን ዛሬ የሚመረጥለት ሰዋል። አሪፋሪፉን ለኔ ነው አለ። ከኔ ሌላ መቼም እዚህ ውስጥ የለም። በግዛቱ ንጉስ እንደኔ የሚወደው እንደው ስመጣ ፈገግ የሚልለት ሰው አይቻላቀም። መቼም ለኔ ነው ይሄ ጥያቄ። ቀለበቱም ካባውም የንጉስ ፈረሱም ሁሉም እንዳይቀራል። እንግዲህ የቅድሙ መዝሙር እዚህ ጋር ነው። በንጉስ ፈረስ ላይ ተቀምጦ የሚለው ግዴላችሁም ጎናችሁ ያለው ሰው ዛሬ አንተ የሹመት ቀን ነው በሉት። ጠላት ሲዋረድ የምታይበት ቀን ነው በሉት። አቤት 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 አቤት። የሆነ መንፈስ የለም? ደስ የሚል መንፈስ አለ፣ የትንቢት መንፈስ። አረ አሜን። እኔ እኮ ስትሻገሩ እያየሁ ነው። እኔ እኮ ስታመልጡ እያየሁ ነው። እኔ እኮ ጠላት ለእናንተ የደገሰው ሲገለበጥ እያየሁ ነው። አሜን ነው ወይ? የሆነ እንደ ታሪክ አይደለም እኮ ማውራችሁ። የሆነ ዘመን ላይ እንደተፈጸመ የሆነ ክስተት አይደለም እኮ ማውራችሁ። ይሄ ቃል እኮ ሪል ነው። ጎናችሁ ያለው ሰው ይሄ ቃል እኮ ያንተ ነው በሉት። አዎ አሜን ነው ወይ? አረ አሜን ነው ወይ? በል እንግዲያውስ ይሄ ሁሉ ያልከው ነገር ይደረግለታል አለ። ዋት ለማን ነው? ለመርዶኪዮስ። አረ ነገሩ ተገለበጠ። አረ ነገሩ ተገለበጠ። እኔ እንደው ለዚህ መጽሐፍ ርዕስ ስጠው በባል ኖሮ ነገሩ ተገለበጠ ነበር ማለት። ጎናችሁ ያለው ሰው ነገሩ ተገለበጠ በሉት። ተገለበጠ። ሽፍት አረጋ። አይገርም? ጎበዝ ናት አስቴር። ለንጉስ ያስረዳችበት መንገድ በጣም
ይሄ ክፉ ሃማ ነው አለች። በእኔና በዘሬ ላይ አዋጅ አውጥቷል አለችው። ክፉ ነው። ሰውየው በፍቅር ያበደበት ሰዓት ነው። ሌላም ነገር ያደርግላታል። ግዴላችሁ ሞገስ ማያስደርገው ነገር የለም በሉት። ኢየሱስ ያድናል። ይሁን ደስ የሚል ህልውና እየተሰማኝ በጣም እየተሰራ ያለ ነገር አለ። ግዴላችሁም ጎናችሁ ያለውን ሰው መንፈሳዊ ዓለም ላይ ያንተ ነገር በጣም እየተሰራ ነው በሉት። የሆነ እየተከናወነ ያለ አደራረግ አለ በሉት። እንግዲህ እዚህ ጋር ነው በ127 ሀገር ላለው የተበተነው ደብዳቤ በአንድ ቀን ሊገለበጥ ነገሩ ሊቀየር ሌላ ፈጣን ሰረገሎች ይምጡ ተባለ። ግልባጭ ደብዳቤ፣ ግልባጭ ደብዳቤ። ጎናችሁ ያለው ሰው ግልባጭ ደብዳቤ በሉት። አቻቻቻቻቻቻ ጠላት በአይሁድ ላይ ሊሰለጥም ባለው በዛው ቀን፣ አረ ወይኔ በዛው ቀን አንድ ቀን እኮ ቢያልፍ ኖሮ አይሁድ የሚባል ጠፍቶ ነበረ። እግዚአብሔር ጣልቃ መግባት ይችልበታል። ጨረስኩ ብሎ እየተኩራራ ባለበት በዛ ክስተት እግዚአብሔር ጣልቃ ይገባል። አቤት 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 አቤት! እልል ብሎ ሳይጨርስ፣ ዘምሮ ሳይጨርስ፣ ደግሶ ሳይጨርስ ጨረስኩ እያለ እንዲህ ያኮበኮበ ባለበት እግዚአብሔር ጣልቃ ገባ። ጎናችሁ ያለው ሰው ዛሬ በሉት እግዚአብሔር እንዴት አድርጎ ጣልቃ እንደሚገባ ባንተ ጉዳይ በሉት። ጨረስኩ ብሎ እየተኩራራ ባለበት ጉዳይ ላይ እግዚአብሔር ያንተን ነገር ይገለብጠዋል በሉት። ነገሩ ተገለበጠ ይላል። አንተ የመርዶክዮስ ከባድ ሰው ነው። በሰው ሀገር ዘና ብሎ ነው የሚኖረው። ንጉሥ ሲወጣ ሲገባ ምንም አይመስለውም። ያለ መናወጥ አይሽቆጠቆጥም። ጠብር ግፍ ሲሉ እሱ አይልም። ያውቃል። እኔ አልሰግድም ይላል። መሰግድለት ሌላ አለኝ ይላል። እኛ ህግ አለን የራሳችን። አሜን ነው ወይ? ጎናቸው ያለውን ሰው አብራቸው ስትኖር እንደነሱ መስላቸው ከሆነ አንተ ትለያለህ በሉት። ትለያለህ በሉት። ትለያለህ እኮ በሉት። አንተ የራስ ህግ ያለ ሰው ነህ በሉት። የራስ አምላክ ያለ ሰው ነህ በሉት። አው እነሱ በሄዱበት መንገድ ላትሄድ ትችላለህ። ያንተ መንገድ ሌላ ሊሆን ይችላል። እግዚአብሔርን ጠበቀ ግን ድሉን ይቀዳጃል። አሜን ነው ወይ? አው ለካስ ነገርየው የመንፈስ ነው። አንተ ይሄ አማልቃዊ ዘሩን ሊጨርስ ሊያጠፋ ነበር የመጣው። ምሳሌ መጽሐፍ ላይ ጉድጓድን የሚምስ ይወድቅበታል ይላል። ሃማ ላይ የሆነው ራሱ ያሰራው አመቻችቶ አሳምሮ ባሰራው ባዘጋጀው መሰቀያ ላይ ራሱ ወጣበት። ግዴላችሁ ማጠገባችሁ ያለው ሰው ላንተ ባዘጋጀው ራሱ ይገባበታል በሉት። ላንተ ያዘጋጀ ያለው መስቀል አለ፣ እሱ ነው የሚሰቀልበት በሉት። ጠላት ውርደቱን የሚከናነብበት ቀን ነው ዛሬ በሉት። አሜን ነው ወይ? ዛሬ የፍጻሜ ቀን። አራሜን ዛሬ የፍጻሜ ቀን። አራሜን ዛሬ የፍጻሜ ቀን ነው። ጎናችሁ ያለውን ሰው ዛሬ የፍጻሜ ቀን ነው በሉት። አማሌቅ ከዚህ በኋላ ላይቀጥል የመጨረሻ ቀኑ ነው በሉት። እያመለጠ ከነ ሙሴ ዘመን ጀምሮ እየተሽለከለከ እዚህ ጋር የደረሰው ሰውዬ በእነ አስቴር ዘመን ግን መደምደሚያ ሆነ፣ ማለቂያ ሆነ። ታውቃላችሁ አስቴርና መርዶክዮስ ያንን ሳክሪፋይስ ባይከፍሉ ኖሮ ኮከቡ ከዛ ወገን አይወጣም ነበረ። ኢየሱስ ከአይሁድ ወገን አይደል ይወጣ። ጎናችሁ ያለውን ሰው ሰንሰለቱ እስከኛ ድረስ ነበረ በሉት። የአማሌቅ ሰንሰለት እኔና አንተንም ጭምር ነበረ በሉት። አሜን አትሉ? ኢየሱስ እኮ ከአይሁድ ወገን ነው የወጣው። የአይሁድ ወገን አልቆ ቢሆን ኖሮ ዓላማው መሲሁን እንዳይመጣ የማዳን ስራውን የእግዚአብሔር የዘላለም አጀንዳ ማስቆም ነበረ። ጎናችሁ ያለውን ሰው አልተከናወነለትም ጠላት በሉት። አልተሳካለትም በሉት። አሜን ትላላችሁ ወይ? አሜን ትላላችሁ ወይ? ዛሬ ግዴላችሁ ማጠገባችሁ ያለውን ሰው ጨበጥ አድርጉትና ዛሬ አዋጅ በአዋጅ የሚሻርበት ቀን ነው በሉት። ብያችኋለሁ ቅድም በፋርስና በሜዶን ከባዱ ነገር አዋጅ አይሻርም። አንዴ ወጣ ነው። የእግዚአብሔርን ሞገስ ይዘህ ስትገባ ግን ይቀለበሳል። ነገር ይገለበጣል። አይሆንም የተባለ ነገር ላንተ ሲሆን ይሆንልሃል። ወይኔ ዛሬ ምንድነው የሰማችሁት አዋጅ? አይሆንም የተባላችሁት ነገር በኢየሱስ ስም ልናገርባችሁ፣ ሆነላችሁ፣ ተከናወነላችሁ፣ ተሳካላችሁ። የስ ሐሳቡን አንስተውም ይላል። ውጊያችን ከስጋና ከደም ጋር አይደለም። ኤፌሶን ላይ ሲናገር እንደዛ ይላል። የጨለማው ገዢ ኃይላት፣ ስልጣናት፣ አለቆች የሚባሉ አሉ ከበስተጀርባ ሆነው የሚጎነጉኑ። ዝም ብለህ ሲያይ የምትደብረው ከሆነ ሰውየው አይደለም የጠላ
አለ ከጀርባ ጎናችሁ ያለው ሰው አለ እኮ ከጀርባ አውቀዋለሁ በሉት። አዎ ሚጎነጉን አለ በሉት። ሚቃኝ አለ በሉት። ዛሬ እሱን ትመተዋል። አሜን ነው ወይ? እኔ ለምን እንደሆነ አላቀም ስገባ ገና ሰውየው ይገላምጠኛል ያልከው ሰውየው እኮ አይደለም ይገላምጠ ያለው አለ ከጀርባ አማሌቅ አለ። አራራራራ በዚህ ሳምንት ይከናወንላችሁ። በዚህ ሳምንት ይሳካላችሁ። በመትገቡበት ሁሉ ይሁንላችሁ። ጎናችሁ ያለውን ሰው ባርኩት። በአንድ በረከት ጨበጥ አድርጉትና በቀጣይ ወራት ያንተ ነገር የመከናወን የድል የስኬት ብቻ ነው በሉት። አዎ ኤስ እውነቴን ነው። በጣም ብዙ ጊዜ አለኩ ስትገባ ለሌላው ሰው ደቅ ያደርግና አንተ ስትደርስ ይገላምጣል። ሰውየው ነገር እንዳለብህ እኮ ስላወቀ ነው። አንዴ ነገር እንዳለብህ ስላወቀ ነው። አንተ ብትሄድ የሚፈጠር ነገር እንዳለ ስላወቀ ነው። ለምን ሌሎቹ ላይማ በሰላም ነው የሚያሳልፋቸው። አንተ ስትሆን ከከረረብህ ነገር አለ ማለት ነው። እንደዛ ብያቃለሁ። አንድ ጊዜ ሁሉም ሰው ይሰጠዋል፣ ሲገቡ ይሰጠዋል። እንዲህ ለምንድን ነው ጌታ ሆይ ለኔ የማይሰጠኝ አልኩ። ከዛ አንድ ወዳጄ እንደዚህ ያለ አንተ ብትሄድ እኮ የሚበጠበጥ ነገር ስላለ ነው። ጎናችሁ ያለው ሰው አንተ ከገባ እኮ የሚሰራ ስራ ስላለ ነው በሉት። ዝም ብሎ በቀላሉማ ልታልፍ አትችልም በሉት። ከበስተጀርባ እኮ አለ፣ እሱን ዛሬ ትመተዋለህ በሉት። አሜን ነው ወይ? አዎ ከበስተጀርባ ያለውን ስትመታው ሰውየው ለካ ጤናማ ሰው ነው። ወዬ ይላል። እስቲ ጎናችሁ ያለው ወዬ ይላል በሉት። አዎ ዝም ብሎ አይደለም የከረረው፣ ዝም ብሎ አይደለም የጠነከረው። ከበስተጀርባ አለ። ዛሬ ተመቷል እሱ መንፈስ። የአማሌቅ መንፈስ ተመቷል። ዝክሩ ፈርሷል። አዎ ከዚህ በኋላ እንዳይቀጥል ሆኖ ተመቷል። ግዴላችሁም ጎናችሁ ያለው ሰው ዛሬ የሰማው ቃል ትንቢታዊ ነው በሉት። በዚህ ሳምንት፣ በቀጣይ ወር፣ በቀጣይ ዓመት ይሄንን ቃል ይዘህ ትሻገራለህ በሉት። ደግማችሁ ንገሩልኝ። አዋጅ ስለሆነ ነገሩ ተገለበጠ በሉት። ይሄን ቃል ብያችሁ ጨርሳለሁ። ዳዊት እንደዚህ አለ፣ ጉድጓድ በፊቴ ቆፈሩ አለ፣ እሱም ውስጥ ገቡ አለ። በራሱ በቆፈሩት ጉድጓድ ውስጥ ወደቁ አለ። ቆፋሪ አለ፣ ሁሉ ጊዜ አለ ቆፋሪ። ከፊት እየመጣም ይቆፍራል። ልትሻገር ያልክበት ቦታ ላይ ይመጣና ጉድጓድ ይቆፍራል። ነገር ግን ጉድጓድ የቆፈረው ራሱ ይገባበታል። አረ ጉድጓድ የቆፈረው ራሱ ይገባበታል። ግዴላችሁም ይሄ ትንቢት ነው። ጨበጥ አድርጉትና ጉድጓድ እየቆፈረ ያለው ራሱ ይገባበታል በሉት። ላንተ ግን የመሻገር ዓመት ይሆንልሃል በሉት። አሜን ነው ወይ?